በኤዲቶሪያል ፖሊሲያችን መሰረት ዜናው የተሟላ ስላልሆነ ነው። ለምን የድንቅነሽ ማን ነው የምትባለው የአባቷ ስም ስላሌለ በዚህ ምክንያት ነው የተውኩት አለ። ስድስተኛ ክፍል ስንደርስ የሚኒስትሪ ፎቶ ተነሳን። አሁን እሷ ናት ያለችኝ ፎቶ ማለት። ከዛ ስምንተኛ ክፍል ማለት የአሁኑ ልጅ ሲዋኝም ዛፍ ሲወጣም ታክሲ ሲሳፈር እኛ ጋር የለም። ስለዚህ በቃ የት ላይ የተወለድከው ሰባተኛ ክፍል እያለ ምን ፎቶ አለ ቢባል የለኝም ማለት ነው። አዲስ ዓለም በጣም ደስ ብሎኛል። የዛሬዋ ቀን እንደዚህ ወንድሞቼ እህቶቼ ስላዘጋጁ እንዲህ ስላሰባሰቡን እና መድረኩም በጣም ደማቅ ነበር። እንዲህ አይነት የማሰባሰቢያ መንገዶች ቅድም ያወራቸውን ጉዳዮች በደንብ ኮንሰንትሬት አድርጎ በማቅረብ በጣም ከዚህ በኋላ ልክ እንዲህ ደማቅ መድረኮችን እያዘጋጀን ጋዜጠኝነት ያው አገልጋይነት ነው፣ ሌላ ትርጉም የለውም እና ሲያገለግሉ ነው የቆዩት። እኛ እነሱን እያየን ነው ዛሬ የደረስንበት። ከፋም ለማም ራሳችንን በሙያ ውስጥ እንድንጠራ የሆነው በእነሱ አስተምሮት ነው። በልሁ ለእኔ በጣም የሚገርም ምሳሌ የኒውስ አንከር ነው። 7 ሰዓት ላይ ሲመጣ ሁሉን ነገር መቆጣጠር የሚችል ነው እና ዜና ማለት በራሱ ትርጉሙ በልሁ እስከሚመስለኝ ድረስ ነው ያደግኩት። አሁንም አስበው እና እንደዛ አይነት ለዛ ያላቸው ፕሮግራሞችን፣ ዜናዎችን፣ ትንታኔዎችን ቅድም አዲስ ዓለም የገለጸውን አይነት የኢትዮጵያን ታላላቅ ሰዎችን የሚተነትኑበት ስለ ሳይንስ፣ ስለ ቴክኖሎጂ በጣም የሚያውስበት ሬዲዮ ድምፅ በዋናነት ሲሆን እንደገና ደግሞ ሀሳብ፣ ቋንቋ ኮሚኒኬቲቭ የሆነውን ቋንቋ በመጠቀም እነዚህ ሰዎች ረጅሙን ዓመት የሬዲዮ የሚዲያ አገልግሎትን በደንብ የሰጡን ያስተማሩ ናቸው እና ዛሬ ደግሞ ይሄን ያገለገሉበትን የረጅም ዓመት ለማመስገን እና ሁላችንም እዚህ ተሰብስበን እንደዚህ እነሱን አመስግነን ይህ በሕይወት ታሪካችን ውስጥ የምንናገረው ነው። እነ በልሁ እና አዲስ ዓለም ሲሸለሙ ሲመሰገኑ ነበርኩ የሚለው ትልቅ ታሪክ ነው እና ለእኛም ዛሬ ትልቁ ታሪካችን ነው በዚህ መድረክ ላይ መገኘታችን፣ አብረን መሆናችን። እድሜና ጤና ይስጣችሁ። በጣም በጣም ነው አመሰግነው። እግዚአብሔር ኢትዮጵያን ሕዝቦቿን ይባርክ። ቀልድ ማለት ቁም ነገርም ሆኖ ያው የሚያዋዛ ነገር ማለት ማለት እና ድንገት ነው የሚመጣለት፣ አስበው አይሆንም። በጣም አስቸጋሪ ነው። እኔ አሁን ወይ ካፌ ወይ ምናምን ነገር ሆኖ ቢሆን ኖሮ ስንት ሁለት የሶስት ቀልጄ ነበር። አሁን ሰቀበለ መቀለል አልቻልኩም። ግን 2-3 ነገሮች ማለት እፈልጋለሁ። አንደኛ ያው ሁላችንም ጋዜጠኞች እንደመሆናችን መጠን ሰውን መጠየቅ ስለሆነ ነገር ለማወቅ ምናልባት ጥረት በጣም ቀላል ነው። ማለት ስርዓት ባለው መንገድ ጥያቄ አደራጅተን ሰውን መጠየቅ ወይም ስለዛ ማወቅ ስለምትፈልገው ነገር ሀሳብ መያዝ ቀላል፣ ስለ ራስህ መግለጽ ግን በጣም ከባድ ነው። እስካሁን የማውቀው ኤክስፒሪየንስ ማለት ነው። አንደኛ የሚመስለኝ ማለት ነው የራሴ ልንገራችሁ፣ እኔ ሌላውን አላውቅም፣ ተመሳሳይ ይሆናል አስተዳደጋችን ብዬ ነው። 6ኛ ክፍል ስንደርስ የሚኒስትሪ ፎቶ ተነሳን። አሁን እሷ ናት ያለችኝ ፎቶ ማለት። ከዛ 8ኛ ክፍል ማለት የአሁኑ ልጅ ሲዋኝም ዛፍ ሲወጣም ታክሲ ሲሳፈር እኛ ጋር የለም። ስለዚህ በቃ የት ላይ የተወለድከው ሰባተኛ ክፍል እያለ ምን ፎቶ አለ ቢባል የለኝም ማለት ነው። አንናገርም። በዚህ ጊዜ ተወልጄ እዚህ ቦታ ተወልጄ እንደዚሁ ይሄ እየተማር ነው ቲቸር ገለ ሲወጡ ነው ምናምን ነገር የሚል ነገር የለኝም። እኔ በእኛ እድሜ አልነበረም። ስለዚህ ሀሳባችን የመግለጽ እድላችን በጣም አንደኛ አንድ ፋክተር ነው ይሄ። ሁለተኛ ደግሞ ብዙ ሰውም ሼር የሚያደርገው የሚመስለኝ ስለራሱ መናገር በጣም ሳይከብድ አይቀርም። አንድ ኢንተርቪው ላይ እንደውም እንደ ነገር እንትን ብያቸው በትምህርት ደረጃ መገናኛ ብዙሃን ዲፕሎማ አለኝ በቲቪ ጆርናሊዝም፣ ኮተቤ ደግሞ በሂስትሪ እና ሂስትሪ ሜጀር፣ ማይነር ደግሞ ቲቺንግ ሜቶዶሎጂ ተበረዳለሁ። እንደውም ምን ብያቸዋል? እስካሁን የሁሉ አብዛኛው ሰው በሚማርበት ዓላማ እዚህ መምጣቴ ልማር ነበር፣ ግን አላልኩት። ቅድም እሺ እንዳለው ቃላት መናገርና መተግበር ስለሚራራቁ ማለት ነው።
አንድ ኢንተርቪው ላይ ምን ብያለሁ? 2 ዲፕሎማ አለኝ፣ ግን ሁለቱ ደርቦ አንዷን ዲግሪ የሚያደርግ ባገኝ ግን እስማማ ነበር አለ። እውቀቱ አላሳጣኝም፣ ግን በወረቀት ደረጃ ግን አንድ ላይ ቢጻፍልኝ ሁለቱ አንድ ጥሩ ይሆን እና 2 እንዳለኝ ግን እንድታውቁልኝ ፈልጋለሁ። ሌላ እጅግ በጣም ደስ ያለኝ ዛሬ ልንገራችሁ። እጅግ በጣም የምወደው አለቃዬ መሸለሜ በጣም ደስ ብሎኛል። ይህን የሚያሞቅ ጋቢ የሰጠኝ ብርሃኑ አባዴ እኔ እንጃ በቢሮአችን ነምበር 1 ተወዳጅ ነው። እኔ ደግሞ በጣም ወደው አለቃ ማለት ራሱ እንደውም ሊገልጸው አይመስለኝም። ዝም ብዬ በእድሜ እበልጠዋለሁ ይመስለኛል እና ጥሩ ታናሽ ወንድሜ ብለው ይሻለኛል። በእልቅና የምትገልጸው አይደለም። ሌላ ስለ በአጋጣሚ እኔና በልሁ አንድ አካባቢ ነን ያለነው። ጠዋት ማታ ነው የምንገናኘው እና በበልሁ አድናቆት ላይ ብዙዎቻችሁ ብዙ ነገር ብላችኋል። ፐርሰናሊ እኔ ግን ልንገራችሁ፣ በተለይ ማንነት ሲፈተሽ የሚለው ፕሮግራሙ መቼ ነው የሚሄደው? ክፍል ስንት ደረስክ እያልኩ ሁልጊዜ ነው የምጠይቀው። ቀን እንኳን ቢያመልጠኝ ሌሊት ተደግሞ ስለሚተላለፍ ሰምቼዋለሁ። እንደዚህ ነው የምለውና በሉ በትክክልም ጎበዝ ጋዜጠኛ ነው። በንጽጽር ገሌ ጎበዝ ገሌ ሰነፍ የሚያስብል ሳይሆን ግን የሰጣችሁት ምስክርነት በጣም ትክክል እንደሆነ ነው። ሌላ ከነፃነት ጋር ከዚህ በፊት አንዴ ስለምን እናወራ ነበር ጋዜጠኞች እኮ በቃ ሄዳችኋል፣ ሰርታችኋል በጽሮታ መምጣታችሁ አይቀርም። ስለዚህ እናንተን የሚተኩ ጋዜጠኞች የሆነ ትንሽ ነገር የምታስተላልፉበት መንገድ ግን ቢያስብ ድርጅቱ በራሱ ጥሩ ነው። ካልሆነ ደግሞ ግን ማሰልጠኛ አካባቢ ሄዳችሁ ብታስተምሩ እኮ ጥሩ ነው። እሱ ግን በአሰራር ያልተደገፈ ስለሆነ ነው። እና ቀደም አሼም ያቀረበው ነገር ያችን ምናቃት እንጃ በኪሎ የሚመዘን አይመስለኝም፣ ግን የሆነች ነገር ግን እንዲሁ የውጭ ብሎ ሰው እንግድነት ሲሄድ እንደሚሰጠን ብር ትንሽ ልጆቻችን ተተኪዎች የምንሰጥበት መንገድ የሚዲያ ድርጅቶች የሆነ ፍሬምወርክ ቢሰሩ በጣም ደስ ይለኛል። እንደዚህ ለዚህ በመድረስ ምን ተሰማ? ሁላችንም እኮ ደስ ያለኝ እኔ ብቻ ነኝ። አሁን እኮ ትናንሾቹ ኢንተርቪው የሚያደርጉን የነበሩ ልጆች እኮ ነገ እንደዚህ ይሆናሉ ብለው እኮ ተስፋ አድርገዋል። እኔ ብቻ ነኝ የተደሰቱት። ስለዚህ በጣም ደስ ብሎኛል። እግዚአብሔር ይስጥልን። ይሄ መስፋት አለበት፣ መለመድ አለበት፣ ባህል መሆን ያለበት። እግዚአብሔር ይስጥልን። በቀልድ ነገር ቢጀምር ጥሩ ነው። ቅድም እሸቱ ሊዱ ከረዘመ ኤዲት ቢደረግ ምናምን ቢያጠር የሚል ሀሳብ አንስቷልና ኢትዮጵያ ሬዲዮ ስሰራ በነበረበት ጊዜ አማረ መላኩ የሚባል ታዋቂ ጋዜጠኛ ነበር። አማረን ብዙዎቻችን እናውቀዋለን። ለረዥም ጊዜም አብረን ሰርተናል እና ተረኛ ኤዲተር ሆኖ ማታ ዜና ክፍል ውስጥ እየሰራ እያለ የድንቅነሽ ወይም የሉሲ ዜና ይመጣና እሱ ደፋ ቀና ሲል የሉሲን ዜና ረስቶት ማታ ሳያስተላልፍ ይቀራል። ጠዋት ሲገባ እሱ ረስቶት ነው። ጠዋት ሲገባ አለቃው ጠሩና ዓለም የሚጠብቀውን የሉሲን ዜና ለምን ሳታስተላልፍ ቀረህ አሉ። አማረ ምን ቢል ጥሩ ነው? በኤዲቶሪያል ፖሊሲያችን መሰረት ዜናው የተሟላ ስላልሆነ ነው። ለምን ድንቅነሽ ማን ነው የምትባለው? የአባቷ ስም ስላሌለ በዚህ ምክንያት ነው የተውኩት አለ። እንግዲህ ወደ ዋናው ጉዳይ ስገባ ለዚህ የምስጋናና እውቅና ፕሮግራም በመድረሴ በመብቃቴ በጣም ደስ ብሎኛል። ባገለገልኩበት ዘመን ሁሉ በጣም ደስተኛ ነኝ። ያው ይሄን ያህልም ብዙ ይቀረኛል ብዬ ብገምትም የእድሜ ጉዳይ ነውና ያው ጊዜው ደርሶ ጡረታዬን አስከብሬ ወጥቻለሁ። ግን አሁንም ከሬዲዮ አልተለየሁም። ፕሮግራሞች እየሰራሁ ነው እና በተለይ ለተተኪው ወጣት ትውልድ እውቀቴን በማጋራት በማካፈል ረገድ ብዙ ለመስራት ዝግጁ እንዲሆን የዛሬው ዕለት ይበልጥ አነቃቅቶኛል፣ አነሳስቶኛል። በአጠቃላይ በጣም ደስ ብሎኛል። ይህንን ሴርሞኒ ላዘጋጃችሁ በሙሉ በድጋሚ በጣም አመሰግናለሁ። ሁልጊዜም ከጎናችሁ ነኝ። እግዚአብሔር ይስጥልኝ።